እግዚአብሔርን ባይን ያሳየኝና ልመን አይነት የሚሉ ሰዎች አሉ። ለምንድነውስ ማየት ያልቻልነው? ስለ ስሜት ሕዋሳታችን ማወቅ ያሉብን ነገሮች አሉ። ስሜት ሕዋሳታችን ሊሚቴሽን አለባቸው። በርቀትና በርቀትም ሊሚቴሽን ይደረጋል። ፍሪኩዌንሲ ልክ ነው። ከዚህ ካለፈ መስማት አይችልም። የእነዚህን የሁለት ነገሮች ልዩነት በስትክክል ማወቅ ይኖርብናል። ትሩዝ የምንለው ነገር እውነት ማለት ነው። የነሴስ እውነት ነው ማለት ምንድን ነው? ያለ የነበረ የሚኖሩ እኔ ጥቁር ጃኬት መልበሴ እውነትም ውሸትም አይደለም። ነጭ ጸጉር አውጥቼ ምናምን አርጅቼ ልታዩ ትችላላችሁ። አገስጢኖስ የሚያነሳው ሀሳብ አለ፣ ዲቫይን ኢሉሚኔሽን የሚባል ይሄ ነገር ካለ ማየት እንችላለን ይላል። ሰላም ሰላም፣ እንዴት ናችሁ? እንዴት ከረማችሁ ቤተሰቦቼ? እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ የምናወራበት ሀሳብ እንግዲህ በዋናነት አንዳንድ ሰዎች ለምንድን ነው ፈጣሪን በአይናችን የማናየው? በተለይ ደግሞ በተለይ ከእምነት ውጭ ያሉ ሰዎች እግዚአብሔርን ባይን ያሳየኝና ልመን አይነት የሚሉ ሰዎች አሉና አሁንና ከዚህ ጋር በተያያዘ ለምንድን ነው መለኮት እግዚአብሔር ለምን ከአይናችን ከእይታችን ተሰወረ? ለምንድን ነውስ ማየት ያልቻልነው የሚለውን እንዴትስ ማየት እንችላለን? ምናልባት ማየት ከተቻለ በአጠቃላይ ከዚህ ጋር የተያያዙ የተለያዩ የፍልስፍና ሀሳቦችን የምናነሳ ይሆናል። አብራችሁ ይቆዩ። በመጀመሪያ ማወቅ ያለብን ነገር ስለ ስሜት ሕዋሳታችን ነው። ሜይ ቢ ጋድን አክሰስ ለማድረግ ኤክስፔሪየንስ ለማድረግ ከማሰባችን በፊት በስሜት ሕዋሳታችን ማየት አለብን፣ መንካት አለብን ከማለታችን በፊት ስለ ስሜት ሕዋሳታችን ማወቅ ያሉብን ነገሮች አሉ። ምንድነው? የስሜት ሕዋሳታችን ብዙ ብሄቤር አላቸው፣ ብዙ ባህሪያት አላቸው። ከነዛ መካከል ስሜት ሕዋሳታችን እንትን ናቸው፣ አክሰስ ማድረግ የሚችሉትን ነገር ኤቭሪቲንግ ኢዝ ቼንጀብል። በስሜት ሕዋሳታችን የምናየው ነገር በጊዜ ሂደት ያረጃል፣ ሜይ ቢ ይበሰብሳል፣ ይቆራረጣል፣ ይጠፋል፣ ብቻ ይቀያየራል። ቋሚ ነገር አይደለም። ለምሳሌ የሆነን ዛፍ ዛሬ ባየው ከሆነ ዓመት በኋላ በመጣ ያ ዛፍ ወይ ትልቅ ሆኖ አድጎ አገኘዋለሁኝ ወይ ደግሞ እንትን ብሎ አገኘዋለሁኝ። ሜይ ቢ ተቆርጦም ሊሆን ይችላል። ዛሬ ይሄንን የማየውን ቤት ዛሬ ሳየውና ከሆነ ዓመት በኋላ በመጣ ቤቱ አርጅቶ ወይም ሌላ ቀለም ተቀብቶ ኤቭሪቲንግ ዩኒቨርሳችን ኢዝ በቃ ሞሽን ላይ እስከሆነች ድረስ ፍጥረትን የምናየው ፍጥረት በሙሉ ቸንጀብል ነው። በስሜት ሕዋሳታችን የምናየው ነገር በሙሉ ኤቭሪቲንግ ኢዝ ቸንጀብል። ሁለተኛ ነገር ደግሞ በስሜት ሕዋሳታችን ማየት የምንችላቸው ነገሮች እንትን የሆኑ ኮርፖሪያል የሆኑ ነገሮችን ነው። ኮርፖሪያል ማለት ነሴንስ ስጋዊ የሆኑ ነገሮችን በስሪዲ ፎርም ላይ ይሄ በወርድ እና በቁመት የሚቀመጡ ነገሮችን የሆኑ ቦታ የሚይዙና ሜጀር ሊደረጉ የሚችሉ ነገሮችን ነው በስሜት ሕዋሳታችን ማየት የምንችለው። ለምሳሌ ይህን መጽሐፍ ማየት እችላለሁ። ይህ መጽሐፍ ሜጀር ላደረገው እችላለሁ በሌንግዝ ዊድዝ ብዬ በስሪዲ ፎርም የተቀመጠ ነገር ነው ማለት ነው። ሌላኛው ደግሞ ስሜት ሕዋሳታችን ሊሚቴሽን አለባቸው ወይም ይሄ ድክመት አለባቸው። ማየት የማይችሉት ነገር፣ መንካት አክሰስ ማድረግ የማይችሉት ነገር አለ። ለምሳሌ አይናችንን ብናይ አይናችን ማየት የሚችለው በኤሌክትሮማግኔቲክ ስፔክትረም ውስጥ ይሄ ቪዚብል የሚባለውን ላይት ብቻ ነው። ከዛ ውጭ ያሉትን እንትኖች ማየት አይችልም። ለምሳሌ ጋማሬ፣ ኤክስሬ ምናምን እነዚህን ነገሮች አሉ በህዋው ላይ ግን ማየት አይችልም የአይናችን። ሌላኛው ደግሞ አይናችን ሜይ ቢ በግድግዳ ወይም በሆነ ነገር ቢከለል ማየት አይችልም። ያን ግድግዳ አልፎ ማየት አይችልም። ሊሚቴሽን አለበት። ፍጹም አይደለም። የሆነ በርቀትና በርቀትም ሊሚቴሽን ይደረጋል። በርቀት ሚንስ የሆነ በቦታው በጣም በራቀ ቁጥር አይናችን ማየት አይችልም። በጣም በረቀቀ ደግሞ ባነሰ ቁጥር ደግሞ ማየት አይችልም ማለት ነው። ለምሳሌ ጆሮአችንም በዛው ልክ ጆሮአችን አሁን ለምሳሌ በባዮሎጂ እንደምናውቀው መስማት የሚችለው ከ20 እስከ 20 ሄርትዝ ባለው ፍሪኩዌንሲ ልክ ነው። ከዚህ ካለፈ መስማት አይችልም፣ ማየት አይችልም ጆሮአችን። ኤቭሪቲንግ የስሜት ሕዋሳታችን ሊሚቴሽን አለባቸው። እነዚህ ሊሚቴሽን ያለባቸው ሌላው ደግሞ የስሜት ሕዋሳታችን ያላቸው ተግባር አንድን መረጃ አይተው የስሜት ሕዋሳታችን ለምሳሌ ይሄንን መጽሐፍ አይቼ ነጭ ቀለምን ያለው ከበሮ ብዬ እወስናለሁ። ቀለሙ ነጭ እንደሆነ እረዳለሁ። የሆነ ነገር አይቼ ይህን እርሳስ አይቼ ሰማያዊ ቀለም እንዳለው እረዳለሁኝ። ግን ይህንን ሰማያዊ ቀለም ነው ብሎ የሚወስነው አይኔ አይደለም። አይኔ ሳይሆን መረጃው ከአይኔ አልፎ ብሬኔ ላይ በመሄድ ሴንስ ኦርጋን አማካኝነት በኒውሮን አማካኝነት ወደ ብሬን ሄዶ ብሬን ነው የሚወስንልኝ። የስሜት ሕዋሳታችን መወሰን እንኳን አይችሉም። መረጃን ማስተላለፍ ብቻ ነው ዋና ተግባራቸው ማለት ነው።
የስሜት ሕዋሳት ያላቸውን ሊሚቴሽን እና አቅም ከተረዳም በኋላ ደግሞ እሺ ዲቫይንንስ እንዴት አክሰስ ማድረግ ለምንድን ነው የማይችሉት የሚለውን ነገር ደግሞ እኔ ስለ መለኮት እግዚአብሔርን ስለማየት የተለያዩ እውነቶችን ስለመረዳት ስናስብ ሁለት ነገሮችን የእነዚህን የሁለት ነገሮች ልዩነት በስትክክል ማወቅ ይኖርብናል። የሪያሊቲ እና የትሩዝን። ምንድን ነው ልዩነታቸው? ትሩዝ ማለት ወደ አማርኛ ሁለቱንም ስናመጣቸው ምናልባት እውነት ብሎ ሊተረጉማቸው ይችላል። ግን በእኔ መረዳት ግን እነዚህን ነገሮች ያላቸው ትርጉም የተለያየ ነው። ለምሳሌ ትሩዝ የምንለው ነገር እውነት ማለት ነው። እነሴስ እውነት ነው ማለት ምንድን ነው? ያለ የነበረ የሚኖሩ ትናንትናም እውነት ነበረ፣ ዛሬም እውነት ነው፣ ነገም እውነት ነው ማለት ነው። ይሄ ነገር እውነት ነው። ይህንን እውነት በስሜት ሕዋሳታችን ኤክስፔሪንስ ማድረግ አንችልም። ሜይ ቢ የሆነ ኤክሰፕሽን ነገር ከሌለበት እንዴት የሚለውን እመጣበታለሁኝ። ሪያሊቲ ልጨርስና ሌላኛው ደግሞ ሪያሊቲ ነው። ሪያሊቲ ደግሞ እውነታ ማለት ነው። ወይም እውነታ ምን ማለት አንድ ነገር አሁን ያለበት እውነታ ማለት ነው። ሪያሊቲ ማለት አንድ ነገር ያለበት እውነታ ስንል ምን ማለት ነው? ለምሳሌ እኔ ጥቁር ሁዲ ነው የሚባለው ምንድነው? ጥቁር ጃኬት ለብሻለሁ አሁን ላይ። እኔ ጥቁር ጃኬት መልበሴ እውነትም ውሸትም አይደለም። ይሄ እኔ አሁን ያለሁበት ሁኔታ ነው። ለምን እውነት ነው ካልኩኝ ያለ የነበረ የሚኖር ለዘላለም እንደለበስኩት የሚቀር የማይወልቅ ከሆነ ነው። ውሸት ነው ለማለት ደግሞ ለብሻለሁ። ስለዚህ ማለቴ አሁን ለምሳሌ ሌላ ጃኬት አምጥቼ ብለብስ ይህን ጃኬት ባወልቀው ውሸት ሆነ ሊባል ነው ማለት ነው። ስለዚህ አንድ ነገር አሁን ያለበት ሁኔታ ማለት ነው ሪያሊቲ ማለት። አንድን ዛፍ ለምሳሌ ስንመለከት ያን ዛፍ ስናየው ዛሬ አይተነው በጣም ትንሽ ሆኖ ከሆነ ዓመት በኋላ ስንመጣ ያንን ዛፍ ስንመለከተው አድጎ ምናምን ልናገኘው እንችላለን። ያ ዛፉ አሁን ያለበት እውነታ ነው ማለት ነው። ለምሳሌ የሰው ልጅ ሕፃን እንደነበርኩኝ ምን ነበርኩኝ፣ ግን ሕፃን የነበረኝ አካል የነበረኝ ሰውነት አሁን የለም። ያ በዛ ጊዜ ያ ሪያሊቲ ነበር፣ የነበርኩበት እውነታ ነበር። አሁን ላይ ደግሞ ወጣት ነኝ። ምናልባት ደግሞ ከሆነ ጊዜ ዓመት በኋላ ነጭ ፀጉር አውጥቼ ምናምን አርጅቼ ልታዩ ትችላላችሁ። ያንን ሪያሊቲ ነው፣ እኔ አሁን ያለሁበት እውነታ ነው ማለት ነው። ለምሳሌ አንድ ሰው አሁን ላይ ድሃ ቢሆን ያ ሰውዬ ድሃ መሆኑ ሪያሊቲ ነው፣ አሁን ያለበት እውነታ ነው። ከሆነ ጊዜ በኋላ ሀብታም ሊሆን ስለሚችል፣ ስለዚህ ይሄ ሪያሊቲ ነው ማለት ነው። የሪያሊቲና የትሩዝን እውነት ከተረዳም በኋላ እንዴት ነው እነዚህን አክሰስ ማድረግ የምንችላቸው? ሪያሊቲንስ እንዴት ነው አክሰስ ማድረግ የምንችለው? ትሩዝንስ እንዴት ነው አክሰስ ማድረግ የምንችለው ወደሚለው እንምጣ። እሺ እንዴት ነው አክሰስ የምናደርጋቸው? ሪያሊቲን ሁልጊዜም ቢሆን አክሰስ ልናደርገው የምንችለው በስሜት ሕዋሳታችን ነው። ምክንያቱም ቸንጀብል ስለሆነ ሪያሊቲ ማለት አንድ ነገር አሁን ያለበት እውነታ ማለት ስለሆነ የስሜት ሕዋሳትም የሚያዩት ነገር አሁን ያለበትን እውነታ እንጂ ወደፊትም ዘላለም የሚቆይን ነገር መረዳት አይችሉም። ሪያሊቲን አክሰስ ማድረግ የምንችለው በስሜት ሕዋሳታችን ነው ማለት ነው። አሁን ደግሞ ወደ እውነት እንምጣ፣ ወይም ትሩዝ እንዴት ነው አክሰስ ማድረግ የምንችለው? ባይዘዌ ትሩዝ ስል ያለ የነበረ የሚኖር የማይቀየር ነገር ማለት ነው። ለምሳሌ እግዚአብሔር ጋድ እንዴት ነው አክሰስ ማድረግ የምንችለው የሚለውን በስሜት ሕዋሳታችን ልናየው አንችልም። ሜቢ የሆነ ዲቫይን ኢንተርቬንሽን ከሌለ፣ የሆነ መለኮታዊ ጣልቃ ገብነት ከሌለ እግዚአብሔርን በስሜት ሕዋሳታችን ልናየው አንችልም። ግን በሆነ በኤክሰፕሽን ደረጃ ልናየው እንችላለን። ሜቢ አሁን በሃይማኖት የሆኑ የቅድስና ደረጃዎችን ሲያልፉ የሆኑ አባቶች የሆኑ የበቁ ቅዱሳን እግዚአብሔርን አክሰስ ማድረግ ይችላሉ። እንደዛ የሆነበት ምክንያት የስሜት ሕዋሳታችንን ማዘዝ መቀየር ይችላል። በዛ አክሰስ ልናደርግ እንችላለን። ግን እንዴት ነው እግዚአብሔርን አክሰስ የምናደርገው የሚለውን ነገር ስናወራ በዋናነት እግዚአብሔርን እንደዚህ በአይናችን ልናየው አንችልም። ሜቢ በኮንተምፕሌሽን በማሰላሰል በመስማት በኢንቲዩሽን በተለያዩ ነገሮች የውስጥ ድምፅን በመስማት እግዚአብሔርን ልናየው ፊል ልናደርገው እንችላለን እግዚአብሔርን። ከዚህ ጋር በተያያዘ አግስጢኖስ የሚያነሳው ሀሳብ አለ፣ ዲቫይን ኢሉሚኔሽን የሚባል። ዲቫይን ኢሉሚኔሽን ማለት ይሄ አሁን ለምሳሌ አንድን ነገር ስናይ 3 ነገሮች ያስፈልጋሉ። አንደኛ አይን ነው። አይን ማለት አንድን ነገር የማየት አቅም ያለው አካል ማለት ነው። ሁለተኛ ደግሞ የሚታየው ነገር፣ ምናልባት መጽሐፉ ሊሆን ይችላል። የሚታየው ነገር አይናችን ማየት የሚችለው ነገር ሜቢ መጽሐፉ፣ ወንበሩ፣ ኢኩድ ቢ ዋትኤቨር። ሶስተኛ ደግሞ አይናችን ይሄ የሚያየው አካል የሚታየውን አካል ማየት እንዲችል በመሃል ብርሃን ያስፈልጋል። ምክንያቱም ብርሃን ከሌለ ይህን ማየት አልችልም፣ ኤቭሪቲንግ ማየት አልችልም። ለዛም ጨለማ ሲሆን ማየት እንችላለን። ይህንን ሎጂክ በቀላሉ ወደ እውነት እንውሰደው። ይህ ሀሳብ ምንድን ነው የሚለው? አእምሮ አለ። ለምሳሌ አእምሮ አለ። የመጀመሪያው
አእምሮን እንደ አይን አድርጋችሁ ወስቡት። ማየት የሚችል መረዳት የሚችል አካል አእምሮ አለ። ሁለተኛው ደግሞ የምናየው ነገር እውነቱ ሜቢ ጋድ ሊሆን ይችላል። የምንረዳው ጋድ በአይናችን እንኳን አክሰስ ባናደርገው ፊል እንድናደርገው እንድንረዳው እውነቱ አለ፣ ጋድ አለ። በመሀል ደግሞ ሶስተኛ አካል አሁን ይሄ አይናችን ይህንን መጽሐፍ እንዲያይ ኦብጀክቶች እንዲያይ ብርሃን እንዳስፈለገ ሁሉ ሶስተኛ አካል ያስፈልጋል። እሱም ዲቫይን ኢሉሚኔሽን ወይም መለኮታዊ ብርሃን ነው ይላል። ይሄ ነገር ካለ ማየት እንችላለን ይላል። ይሄ ነገር ካለ ማየት እንችላለን ይላል። አግስጢን የሚያነሳው ሀሳብ አለ። ይሄ ብርሃን እንደ ፀሐይና እንደ ዝናቡ ሁሉ ለሁሉም ሰው በርቷል፣ ለሁሉም ሰው እኩል የበራ ነገር ነው ይላል። ታዲያ የሚያስገርመው ነገር ይሄ ነው። እንግዲህ ይሄ ብርሃን ለሁላችንም እኩል ከበራልን እንዴት እግዚአብሔርን ልንረዳው አልቻልንም? ኤግዚስታንሱንም ይሁን ኤቭሪቲንግ እንዴት ልናውቀው አልቻልንም የሚል ሀሳብ ጥያቄ ያስነሳል። ይሄ ነገር ለሁላችንም በርቶልን እግዚአብሔርን ልንረዳው ያልቻልነው ኤግዚስታንሱንም ይሁን ኤቭሪቲንግ እሱን ማወቅ ያልቻልንበት ምክንያት በዚህኛው ሎጂክ እንምጣና ለምሳሌ እዚህኛው ላይ አይናችን ይሄን ነገር እንዲያይ መጀመሪያ መገለጥ አለበት። አይኔ ኑሮ ይሄ ኦብጀክቱ ኑሮ ብርሃንም እንኳን ኑሮ ማየት የምችለው አይኔን እስከገለጥኩ ድረስ ነው። እና የመጀመሪያው ነገር እግዚአብሔርን የምር ለማወቅ ለመፈለግ ሞክረናል ወይ አይናችንን ገልጠናል ወይ የሚለው ሀሳብ ከግምት ውስጥ ማስገባት አለብን። ሁለተኛው ሀሳብ ደግሞ ጤነኛ ነው ወይ አይናችን? ሜቢ አሁን ለምሳሌ አይናችን ብንገልጠው እንኳን አይናችን ከነርቭ ሴል ጋር ምናምን የሆነ ችግር ካለ አይናችን ማየት አይችልም። የሆነ ብሬናችን ኢንተርፕሬት ማድረግ አይችልም። የሆነ ሴል ላይ የሆነ ነገር ችግር ካለ አይናችን ማየት አይችልም። አይናችን ጤነኛ መሆን አለበት ነገሩን ለማየት። አእምሯችን ጤነኛ ነው ወይ? ወደዚህኛው ሎጂክ ስናመጣው እግዚአብሔርን ለመረዳት በሆኑ በተሳሳቱ ሀሳቦች በተሳሳቱ እምነቶች ብሎክ አልተደረገም ወይ? አልዘጋንበትም ወይ? መረዳት እንዳይችል ያ ነገር ዘግቶብን አይደለም ወይ የሚለውን ሀሳብ ከግምት ውስጥ ማስገባት አለብን። ሶስተኛው ደግሞ ማነሳው ሀሳብ ይህን ኦብጀክት ለማየት በመሀል ሌላ አካል መኖር የለበትም። ሌላ አራተኛ አካል አሁን ብርሃኑ አለ፣ አይን ያለ፣ በመሀል ሌላ ነገር ዘንዳ ቢኖር ሌላ ነገር ቢኖር ማየት አልችልም። በመሀል አራተኛ አካል ካለ ማየት አልችልም። ያኛው አካል ሜቢ ዴቪል ይሆን የጋረደብን፣ ኢኩድ ቢ ዋረቨር የሆነ የጋረደብን አካል ሊኖር ይችላል የሚል ሀሳብ አነሳለሁኝ። እንዴት አገኛችሁት ቤተሰቦቼ? እንዴት አገኛችሁት? የዛሬው ቪዲዮ ይህንን ይመስላል። ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልኝ። ሜቢ እንደሰራላችሁ የምትፈልጉት ሀሳብ ካለ ኮመንት ላይ ያስቀምጡልኝ። ቪዲዮ ከተመቻችሁ ደግሞ ላይክ ማድረግ እንዳትረሱ። ቻናሉን ደግሞ ሰብስክራይብ አድርጉ። ይመቻችሁ።